እግዚአብሔር የሚለው ስም ታውቃላችሁ ኢትዮጵያውያን ነው ያወጡለት ለእግዚአብሔር። ዶክተር ማይልስ ሙንሮ የሚባል የእግዚአብሔር ሰው ወደ ጌታ ሄዷል። አንድ ያስተማረውን ትምህርት አገኘውና በምድር ላይ 5 ጥያቄዎች አለዋል። እነዚህ 5 ጥያቄዎች ህይወትን ሁሉ የመቆጣጠር ህይወትን ሁሉ የመቃኘት ሰዎች የሚያደርጉትን ነገር ሁሉ የማስደረግ አቅም አለው። ከነዚህ 5 ጥያቄዎች ውጪ የሰው ልጅ ምንም አያደርግም ብለዋልና በጣም ተገረምኩ። እውነት ነው ወይ ብዬ እነዚህን 5 ጥያቄዎች ተመለከትኳቸውና ምን አለ? የመጀመሪያው ከየት መጣው? where do I came from? መጀመሪያው የሰው ልጅ የህይወት ጥያቄው የሚጀምረው ከየት ነው የመጣሁት? ማን ያመጣኝ? ማን የፈጠረኝ? ማን የሰራኝ የሚል ነው። ምክንያቱም የተፈጠረ አካል ሁሉ ፈጣሪ እንዳለው ያውቃል። የተሰራ ሰሪ አለው። ቅርጽ የወጣለት አካል ቅርጽ ያወጣለት አካል አለ። ይሄ በሰው ህይወት ውስጥ ያለ የመጀመሪያው ጥያቄ ነው። ማን የፈጠረኝ ወይም ከየት ነው የመጣሁት የሚለው ጥያቄ ነው። ሁለተኛውና በጣም ከባዱ ጥያቄ ግን እኔ ማን ነኝ? ኡ አማይ የሚለው ጥያቄ ነው። ይሄ በጣም ብዙ ሰዎች ግራ የሚጋቡበትና የሚጨነቁበት ቦታ ነው። በእርግጥ የእግዚአብሔር ቃል ቢነግረንም ግልጽ ስለማይመስለን አናውቅም። ኡ አማይ የሚለው ጥያቄ፣ እኔ ማን ነኝ የሚለው ጥያቄ ሁለተኛውና ወሳኝነት ያለው ጥያቄ ነው። ልክ ከዛ ቀጥሎ የሚመጣው ሌላ ጥያቄ ለምንድን ነው እዚህ ያለሁት? why am I here? እዚህ ያለሁት ለምንድን ነው? ምንድን ነው የምሰራው የሚለው ጥያቄ ነው። ከዛ በኋላ ቀጣዩ ጥያቄ ምናልባት የነዚህ ሁሉ ጥያቄዎች ውጤት ሊሆን ይችላል። ወደ ድርጊት ሲመጣ ምንድነው ማድረግ ያለብኝ የሚለው ጥያቄ ነው። what I have to do what is what I have to do። አሁን ኖርማሊ ብዙ ሰዎች የሚፈልጉትን ነገር ለማድረግ እንጂ ማድረግ ያለባቸው ነገር እንዳለ አያስቡም። የሚፈልጉትን ነገር ማድረግ ይፈልጋሉ። ከሚፈልጉት ነገር ውጪ ወይም ከሚፈልጉት ነገር ሌላ ግን በዚህ ምድር ላይ ሲኖሩ ማድረግ ያለባቸው ነገር እንዳለ አያስተውሉም። ይሄ ደግሞ የመጀመሪያው ጥያቄ ነው። ከየት ነው የመጣሁት? ምክንያቱም ፈጣሪ ካለ የሰራበት ዓላማ አለው። ስለዚህ ምንድነው ማድረግ ያለብኝ የሚለው ጥያቄ መመለስ ያለበት ዋነኛው ምክንያት እኛ ራሳችንን ምን ስላላለን ስላልፈጠረን። ስለዚህ እዚህ ያለንበት ምክንያት አለ። እቺም የፈጠረን አምላክ እዚህ ያስቀመጠን ዝም ብሎ አይደለም፣ ሪዝን አለው። ስለዚህ ያ ሪዝን ምንድነው የሚለው ነገር በጣም እጅግ ወሳኝ ነገር ነው። እሷ እንግዲህ ስትመለስልን በቀጣይ የምንሄድበት አንድ ጉዳይ አለ። ወዴት ነው የሚሄደው? እንግዲህ በእነዚህ 5 ጥያቄዎች ውስጥ የሰው ህይወት በአጠቃላይ የታጨቀ ጉዳይ ነው። እዚህ ውስጥ ነው የሚካተተው። ስለዚህ በእነዚህ 5 ጥያቄዎች ውስጥ ያለን አስተሳሰብ ነው የምናደርገውን ሁሉ እንድናደርግ የሚያደርገን። ለምሳሌ ሰው የተለያየ አምላክ ያመልካል። ለምን? ከየት መጣው የሚለውን ጥያቄ ለመመለስ። ስለዚህ ሁሉም እሱ ነው የፈጠረኝ ይላል። የትኛውም ሰው ስለራሱ የሚናገረው ነገር አለ። እኔ ተናዳጅ ነኝ፣ እኔ ቁጠኛ፣ እኔ ኃይለኛ፣ እኔ ማልነካ፣ እኔ ምስኪን፣ እኔ ደግን፣ እኔ መሬት ነኝ ይላል። ለምን? ማንነኝ የሚል ጥያቄ አለ። ስለዚህ ከራሱ ተሞክሮ ያይና ያንን ጥያቄ ይሞላዋል። ከዛ በኋላ ያለው ግን በጣም ወሳኝ ነው። ምንድነው? እዚህ ምድር ላይ ያለሁት ለምንድን ነው? ከኔ ማንነኝ በኋላ የሚመጣው ጥያቄ ለምን እዚህ ያለሁ? እኔ የምኖረው ለዚህ ነው ብሎ የሚያስቡ ሰዎች አሉ። እኔ የምኖረው ለዚህ ነው ይላሉ። ግን ለሱ ተፈጥረዋል ወይ ነው ጥያቄው። ስለዚህ ያንን መመለስ የምንችለው የመጀመሪያው ጥያቄ ስንመልስ ነው፣ ከየት መጣን የሚለውን ማለት ነው። ከዛ በኋላ ምን ማድረግ አለብኝ የሚለው ነገር በጣም ወሳኝ ነገር ነው። ምንድነው ማድረግ ያለብኝ? ምክንያቱም አሁን እንደነገርኳችሁ እዚህ ምድር ላይ ያመጣን ካለ የመጣንበት ምክንያት አለ። የመጣንበት ምክንያት ካለ የመጣንበት ምክንያት ደግሞ መፈጸም አለበት። ያ የመጣንበት ምክንያት ደግሞ ሲነገረን ነው ልናውቅ የምንችለው። ስለዚህ ምንድነው የማደርገው የሚለውን ከመለስን በኋላ መጨረሻ ላይ አንድ የመጨረሻ መልስ እናገኛለን። ዴስቲኒያችንን እናውቀዋለን፣ የት እንደምንሄድ እናውቀዋለን። ስለዚህ በእነዚህ 5 ጥያቄዎች ውስጥ የመጀመሪያውን ጥያቄ በመመለስ ብቻ እነዚህ 4 ጥያቄዎችን መመለስ ይቻላል ብዬ አምናለሁ። it's what I believe። ሰዎች አንድ ጥያቄ ይጠይቃሉ። የትኛው ሃይማኖት ነው ትክክል ብለው ይላሉ። በጣም ትክክለኛ የሆነ ጥያቄ ነው። የትኛው ሃይማኖት ነው ትክክል ከማለታችን በፊት ግን የሚቀድም ሌላ ጥያቄ አለ። የትኛው አምላክ ነው እውነት? ምክንያቱም አንድ አምላክ ስም እየጠራን 3 ሃይማኖቶች አሉ። እግዚአብሔር እንላለን፣ ኦርቶዶክስ አለ፣ ካቶሊክ አለ፣ ፕሮቴስታንት አለ። ስለዚህ የአምላክ ጥያቄ የለም በእነዚህ ሰርክል ውስጥ። አምላክ ማን ነው የሚለውን 3ቱም ይመልሳሉ። አምላክ ማን ነው? እግዚአብሔር ነው ይላሉ። ስለዚህ አሁን የአምላክ ጥያቄ ከሌለ ቅድም የጠየኳችሁ ጥያቄ ለመመለስ የሚያስችል ነገር የለም ማለት ነው። ለምን? የትኛው ነው ትክክል ለማለት መጠየቅ ያለበት የመጀመሪያው ጥያቄ የትኛው አምላክ ነው እውነተኛ አምላክ? ለምን? እግዚአብሔር በራሱ በነገራችን ላይ ከአማልክት መካከል ራሱን እኔ ነኝ እውነተኛ አምላክ ብሎ ይላል። እንደኔ አይነት የለም፣ እኔን የሚመስል የለም ብሎ ይላል። ማን ነው እንደዛ የሚለው? እኛ የምናውቀው እግዚአብሔር ነው። ግን እግዚአብሔር የሚለው ስም ታውቃላችሁ ኢትዮጵያውያን ነው ያወጡለት ለእግዚአብሔር፣ ለፈጣሪ ማለት ነው። የፈጣሪ ኢትዮጵያዊ ስሙ ነው እግዚአብሔር ማለት። ግዕዝ ነው። እግዚ የሚልና ብሔር የሚል ቃል ነው። እግዚ ማለት ፈጣሪ ማለት ነው፣ ሰሪ ማለት ነው፣ ሁሉን አድራጊ ማለት ነው። ብሔር ማለት ኮስሞስ የሆነውን ይሄንን ዩኒቨርስን ማለት ነው። ስለዚህ የዩኒቨርስ ፈጣሪ ብለው ስም አወጡለት ተስማምቶ ማለት
ማለት ነው። ከዛ በፊት ግን ስሙ ማን ነበር? ያህዌ ነበር። ያህዌ የሚለው ስም እግዚአብሔር ራሱ ለሙሴ ነው የሰጠው። ከዛ በፊት ይጠራበት የነበረ ስም አለ፣ ኤልሻዳይ ይባላል። ራሱ እግዚአብሔር እኔ ኤልሻዳይ ነኝ ብሎት ነው የነገረው። ሙሴ ጋር ሲመጣ ግን ያህዌ ነው የተባለው። መጽሐፍ ቅዱስ ላይ አብዛኛው በብሉይ ኪዳን ላይ የተጻፈው የእግዚአብሔር ስም ያህዌ በሚለው ነው። ኤሎሂም የሚል ደግሞ አለ። እሱም ለአምላክ ስም ተጠቅሷል። ግን ለአምላክ ብቻ አይደለም የተጠቀሰው፣ ለመላእክትም ተጠቅሷል። ኤሎሂም የሚለው ማለት ነው። በነገራችን ላይ አሁን አይሁዳውያኖች ዘንድ ከፍተኛ አምላክ ማን ነው የሚል ጥያቄ አለ። በጣም ከፍተኛ ጥያቄ፣ ከፍተኛ ክርክር አለ። እና ከክርክሮቹ አንዱ በጣም ደስ የሚለኝ የብሉይ ኪዳኑ ያህዌና በአዲስ ኪዳን ኢየሱስ ክርስቶስ መጥቶ አባቴ ነው ያለው አምላክ አሉ አንድ አይደለም አሉ። ለምን ሲባል ኢየሱስ ክርስቶስ ይገለጠው ማንነት፣ የአምላክን ይገለጠው ማንነትና በብሉይ ኪዳን ተገልጦ የነበረው ማንነቱ በፍጹም አይገናኝም። በእርግጥ ይሄ ግልጽ ነው፣ አይገናኝም። የብሉይ ኪዳኑ ላይ ያለው አምላክ በጣም ያስፈራል፣ ኃይለኛ ነው፣ ቶሎ ይቆጣል፣ ብዙዎችን ያጠፋል። የአዲስ ኪዳኑ ኢየሱስ ይገለጠው አምላክ ምስኪን፣ ዘሙታ የመጣችውን ሴት እንኳን እኔ አልፈርድብሽም በሰላም ሂጂ ይላታል። እና ይሄ ነገር በጣም ግራ ስላጋባቸው፣ ጥያቄ ስለፈጠረባቸው ብሉይ ኪዳን ላይ የነበረው አምላክ አይደለም መጥቶ ኢየሱስ ክርስቶስ ይገለጠው አሉ። ግን ምን ችግር ይፈጠራል መሰላችሁ? በብሉይ ኪዳን ላይ ያህዌ እኔ ነኝ ብሎ የጠቀሰውን ቃል ኢየሱስ ጠቅሶታል። ያህዌ የተጠቀመውን ቃል እኔ እረኛ ነኝ ያለውን ኢየሱስ ተጠቅሞታል። ያልተረዱት ነገር አለ ብሉይ ኪዳን ላይ የነበረው ማንነቱና አዲስ ኪዳን ላይ ያለው ማንነቱ ማለት ነው። ነገር ግን ብንረዳው፣ በዚህ መልኩ ብንረዳው፣ አሁን በምነግራችሁ በእንኩ ብንረዳው አንድ ትልቅ ሚስጥር እናገኛለን። አሁን የምናውቀው አምላክ በአንድ ጊዜ አሁን የምናውቅበት ያክል ደረጃ አልደረሰም። በጊዜ ውስጥ እየጨመረ እያደገ ነው ሄደው የእግዚአብሔር የአምላክን የማወቅ እውቀት ማለት ነው። መጀመሪያ እግዚአብሔርን የሚያውቁበት መንገድ አለ፣ በጣም ውስንና ጥቂት ነው። ለምሳሌ ኖህ ጋር ብንሄድ ኖህ ማንን ያውቃል ብትሉ እግዚአብሔርን ያውቃል። እግዚአብሔርን በምንድን ነው የሚያውቀው? መጥቶ ለኖህ ምንድን ነው ያለው? በፊቴ ሞገስን አግኝታል፣ ስለዚህ ምድርን ላጠፋት ስለሆነ መርከብ አዘጋጅ፣ ላጠፋት ነው፣ ልጨርስ፣ በቃ በጣም ተጸጽቻለሁ። ሰው ስፈጥር ያላሰብኩት ነገር ነው የሆነው ያለ ነው የሚመስለው። ተጸጽቻለሁ፣ ስለዚህ ላጠፋ ነው፣ መርከብን ስራ ብሎ ነው እንግዲህ እግዚአብሔር ወደ ኖህ ይመጣው። አሁን እኔ ኖህን ሄጄ ባናገረው ማለት እግዚአብሔር ምን አይነት እግዚአብሔር ነው ስለው ምንም ይልኝ ይመስላቸው? ኦ ማይ ጋድ፣ በጣም ነው የሚያስፈራው። የምድርን ኃጢአት ተመልክቶ እግዚአብሔር መታገስ ስላቃተው የሚያጠፋ በውሃ የሚጨርስ ነው። መፍራት አለብህ፣ ተንቀጥቀጥ፣ ከሱ ጋር ቃል ኪዳን አርግ ነው የሚለኝ። አሁን እግዚአብሔር እንዲህ ነው ብለው እኔ እና እሱ እንጣላለን። አንድ አምላክ እያመለክን ነው ማለት አንችልም። ኖህ አያውቀው። ኖህ የሚያውቀው እግዚአብሔር መጥቶ የነገረውን ጥቂት ነገር ነው። እግዚአብሔርን በማወቅና እግዚአብሔር የሚናገረውን ጥቂት ነገር ማወቅ መካከል ሰፊ ልዩነት አለ።